ማርያም በሰውና በእግዚአብሔር መሃል ሆና አታማልድም። ብጽይት እንደምትባል ኤልሳቤጥም ተናግራለች። እሷም ራሷ በመንፈስ ቅዱስ ተሞልታ ወላዲተ አምላክ ድንግል ማርያም ትውልድ ሁሉ ብጽይት እንደሚሏት ነው እንጂ መንፈስ ቅዱስ ያናገራት ትውልድ ሁሉ እንዲያው ዳቦ በቀደደ በጎረሰ አፉ ሌሎች ልጆች ወልዳለች፣ ሞታለች፣ አታማልድም እንዲህ ናት። በጣም የሚገርም ነገር። ወጣ ወጣ በሉ ልጸልይላችሁ ላማልዳችሁ እያላድሰው ማርያም አታማልድም። ይሄ በጣም የሚገርም ነው። ማርቆስ ምዕራፍ 6 ቁጥር 3ን ማየት ትችላላችሁ። የማርያም ልጆች ያዕቆብ፣ ዮሳ፣ ይሁዳ፣ ሲሞን ልጆች ነበሯት። ድንግል ማርያም ከመጽነሷ በፊት በጸነሰች ጊዜ ከጸነሰች በኋላ ድንግል ናት። የእናትን ማህፀን የሚከፍት ሁሉ ተከታይ ቢኖረውም ባይኖርም የመጀመሪያው በኩር ነው የሚባል። ይሄ የታወቀ ነው። በመጽሐፍ ቅዱስም የታወቀ ነው። በዓለም ቋንቋም የታወቀ የበኩር ልጇን እስክትወልድ ድረስ አላወቃትም። ይሄ እስከ ደግሞ ፍጻሜ የሌለው እስከ ይባላል በመጽሐፍ ቅዱስ። ፍጻሜ የሌለው እስከ ሆትሰ ርኢኮ ሆተ በምስራቅ ህቱም በአብይ መንክር ማይተም አልቦ ዘቦአ ዘእንበለ እግዚእ ኃያላን ቦአ ውስቴታ ወወፃ። የኃያላን ኃያል ገብቷል ወጥቷል። የኃያላን ኃያል ገብቶ ስለወጣበት ያ መቅደስ ለዘላለም ተዘግቶ ይኖራል ነው። ሰማይ ምድር ያደነቃትን ማርያምን እናደንቃታለን፣ ግን አናመልካትም፣ አንሰግድላትም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ድንግል ማርያምን በእውነቱ አመለከች የሚል ጽሑፍ አለ። የአምልኮ ስግደት ሰገዱ የሚል አለ። ሁሉን ልጆቿ አርጋ የምታመን ርኅርኅት እንኳን ለሰው ልጅ ለማንም ፍጥረት የምታስብ የምታዝን ርኅርኅት እናታችን ወላዲተ አምላክ ድንግል ማርያም እኛን አታውቀንም፣ የእሷ ጸሎት ለእኛም አይረዳም ማለት ሞኝነት ነው። አሁን በሀገራችን የአፄ ኃይለ ሥላሴ ዙፋን አለ፣ ቅድስት ሥላሴ ያስቀድሱበት የነበረ የእቴጌይቱም አለ። ማንም ኢትዮጵያዊ እዚያ ዙፋን ላይ አልተቀመጠም እስካሁን። ምክንያቱም ኢትዮጵያውያን ስርዓት ያላቸው ናቸው፣ ባለየዎች አይደሉም። ጌታ በነበረበት ዙፋን ላይ ማንስ ነው የሚቀመጡ? አስቡት። እንደ እመቤታችን እኮ ኪሩቤል ናት እኮ። ከኪሩቤል በላይ ኪሩቤል ዙፋኑን ነው ተሸክመው የሚኖሩ። እሷ እኮ ራሱን ነው የተሸከመች። አንቲ ውእቱ ማዕጠንት እንተ ጾርየፈ እሳት። እናንተ ያን እሳቱን የተሸከመ ማዕጠንት አንቺ ነሽ። እሳቱ ኢየሱስ ክርስቶስ። ማንም ሰው የእሷን ክብር መቀነስ አይችልም፣ መጨመርም አይችልም። አንድ ጊዜ የከበረች እመቤት ናት። በእናትነት እናመሰግናታለን። የእናትነት ስግደትም ሰግድላታለን። እንዴ ሰዎች እኮ ለፓስተር ገሊም እኮ ሲሰግዱ አየን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር መንፈስ ቅዱስ በቸርነቱ እስካሁን እስካለንበት ሰዓት ድረስ ስላቆየን፣ በቸርነቱ ደግሞ ስላሰባሰበን፣ በቃሉ እንድንማር እንድንወያይ ፈቃዱ ስለሆነልን ከተገኘበት ከአብ ቃሉ ከሆነ ከወልድ ጋር ክብር ምስጋና ለእግዚአብሔር መንፈስ ቅዱስ ይሁን። አሁንም እግዚአብሔር መንፈስ ቅዱስ እስካሁን አብሮን እንደነበረ አሁንም አብሮን በመሆን እሱ ራሱ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሆንልን እና እንግዲህ ዛሬ ያው የጥያቄና መልስ ጊዜ ነው። ባለፈው ካቆምንበት ጀምሮ እንሄዳለን ማለት ነው እና ጥያቄዎቻችሁ ትንሽ ጊዜ የሚጠይቁ ስለሆነ የግድ በአንድ ቀን ሁሉንም መመለስ ሊከብድ ይችላል እና ሁሉም በአንድ ጊዜ እንዲያው ለምን አንድ ቀን አልተመለሰም እንዳትሉ ብዬ ነው። የሚቀጥለውን ጥያቄ መጠየቅ ይቻላል አሁን። እሺ አባታችን እግዚአብሔር ያክብርልን። የመጀመሪያው ጥያቄ በመጽሐፍ ቅዱስ ውስጥ ከእመቤታችን ሌላ ስንት ማርያሞች አሉ የሚል ነው። የሁለተኛው ደግሞ በማቴዎስ ወንጌል ምዕራፍ 12 ቁጥር 46 ያለውንና በማቴዎስ ወንጌል ምዕራፍ 13 ቁጥር 53 ጀምሮ ያለውን ቃል በመጥቀስ እመቤታችን ከጌታ ሌላ ልጆች እንዳሏት የሚያስተምሩ አሉ። ለዚህም እንደ መረጃ የሚጠቅሱት የበኩር ልጇን እስክትወልድ አላወቃትም የሚለውን ከወለደችውም በኋላ አውቋታል ብለው ይናገራሉ። ይህንን ነገር እንዴት ያዩታል? ማርያም ታዋቂ የሆነችው የሆነ ጀብድ ሰርታ አይደለም፣ ኢየሱስን ስለወለደች ብቻ ነው።
ማርያም በሰውና በእግዚአብሔር መሃል ሆና አታማልድም። ማይካድ አንድ እውነት ብቻ ነው፣ የኢየሱስ እናት ናት። ማርቆስ ምዕራፍ 6 ቁጥር 3ን ማየት ትችላላችሁ። የማርያም ልጆች ያዕቆብ፣ ዮሳ፣ ይሁዳ፣ ሲሞን ልጆች ነበሯት። ያዕቆብ፣ ዮሳ፣ ይሁዳ የተባሉ የማርያም ልጆች ናቸው፣ የኢየሱስ ወንድሞች ናቸው። በእነሱና በኢየሱስ መሃል ያለው ልዩነት እነሱ በተፈጥሮ ስርዓት ነው የመጡት፣ ኢየሱስ ግን ከተፈጥሮ ስርዓት ውጭ ነው የመጣው። ማርያምን መጽሐፍ ቅዱስ የተባረክሽ ነሽ ብሎ ሲናገር ሌሎች ሴቶች የተረገሙ ናቸው እያለ አይደለም። አንቺ ጸጋ የሞላብሽ ብሎ መጽሐፍ ቅዱስ ሲናገር ሌሎች ከጸጋ ውጭ በራሳቸው ኃይል የሚኖሩ ናቸው ማለቱ አይደለም። የመጽሐፍ ቅዱስን ግራውንድ ለማወቅ መሞከር ጥሩ ነው። አንዳንድ ሰዎች ያለ ምንም መጽሐፍ ቅዱስ ዕውቀት ይከራከራሉ። አብዛኛው ሰው ስሟን ብቻ ያውቃል እንጂ ስለ ማርያም ምንም ድተሉን አያውቅም። ሰማይ ምድር ያደነቃትን ማርያምን እናደንቃታለን፣ ግን አናመልካትም፣ አንሰግድላትም። በእኔና በእግዚአብሔር መሃል ማርያም ሳትሆን ኢየሱስ የሚባል አምላክ አለ። መጀመሪያ በመጽሐፍ ቅዱስ ውስጥ ስንት ማርያሞች አሉ የሚለውን እናያለን። ከእመቤታችን ጋር ወደ 8 የሚሆኑ ማርያሞች አሉ። እንዳይምታታብን ይህን ብናውቅ ጥሩ ነው። ለምሳሌ በኦሪት ዘጸአት ምዕራፍ 15 ቁጥር 20 እና 21ን ስናይ የሙሴ እህት ማርያም የምትባል የሙሴ እህት እንደነበረች ይናገራል። በኦሪት ዘጸአት ምዕራፍ 15 የሙሴ እህት ማርያም አለች። አንደኛ ዜና መዋዕል ምዕራፍ 4 ቁጥር 17 ላይ እንደምናየው የዮቶር ልጅ ማርያም አለች። ያው እመቤታችን የታወቀ ነው የሷ። ሌላው የማረታና የአልዓዛር እህት ማርያም አለች። በዮሐንስ ወንጌል ምዕራፍ 11 ቁጥር 1 ላይ የምናገኘው ነው። ሌላው መግደላዊት ማርያም አለች በሉቃስ 8፣ በማርቆስ 15 ብዙውን ጊዜ በወንጌል ውስጥ በብዙ ቦታ ትገኛለች። መግደላዊት ማርያም አለች። ሌላው የታናሹ ያዕቆብና የዮሳ እናት የታናሹ የዮሳ እናት። እነዚህ ታናሹ ያዕቆብና ዮሳ የሚባሉት እንግዲህ ሰዎች የጌታ ወንድሞች የእመቤታችን ልጆች ናቸው ብለው የሚናገሩ አሉ። ግን እዚህ ላይ ወንጌሉ የሚለው የታናሹ ያዕቆብና የዮሳ እናት ማርያም አለች። ማርቆስ 15 ቁጥር 40 እና ቁጥር 47 ላይ እናገኛለን። ሌላው ማርያም የቀለዮጳ ሚስት በዮሐንስ 19 ላይ የቀለዮጳ ሚስት ማርያም ትባላለች። ሌላው እንግዲህ የማርቆስ እናት ደግሞ ማርያም ትባላለች። የሐዋርያት ሥራ ምዕራፍ 12 ቁጥር 12ን ስናይ እና ባጭሩ ማርያሞች በመጽሐፍ ቅዱስ ውስጥ እነዚህን ይመስላሉ። ያሉበትን እንግዲህ ለመጥቀስ ሞክሬያለሁ። ሌላው እንግዲህ ሁለተኛው የጠቀስከው እንግዲህ ባለሳሳት የማቴዎስ ወንጌል ምዕራፍ 12 ቁጥር 46 እና የማቴዎስ ወንጌል ምዕራፍ 13 ቁጥር 53 ላይ ያለውን ነው የጠቀስከው። እናየዋለን እሱን። ንባቡ ምንድን ነው የሚለው? ገናም ለሕዝቡ ሲናገር ይላል፣ ጌታ ነው። ገናም ለሕዝቡ ሲናገር ማለት እያስተማረ እያለ ማለት ነው። ለሕዝቡ ሲናገር እነሆ እናቱና ወንድሞቹ ሊያነጋግሩት ፈልገው በውጭ ቆመው ነበር። አንዱም እነሆ እናትህና ወንድሞችህ ሊያነጋግሩ ፈልገው በውጭ ቆመዋል አለው። እሱ ግን ለነገረው መልሶ እናቴ ማናት? ወንድሞችስ እነማን ናቸው አለው። እጁንም ወደ ደቀ መዛሙርቱ ዘርግቶ እነሆ እናቴና ወንድሞቼ በሰማያት ያለውን የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜ እህቴም እናቴም ነው አለ። ስሙ ለዘላለም የተመሰገነ ይሁን። ምንኛ መታደል ነው! እንኳን ጠየቁት። እያንዳንዳችን ቃሉን የምንሰማ ይልቁንም ሰምተን እንደ ቃሉ ለመኖር የምንፍጨረጨር ሁላችንም ወንድሞቹ፣ እህቶቹ፣
እንዲያውም እናቶችን ያለውና የሆነ ሆኖ ግን እሱ አሁን እንግዲህ የመለሰውን መልስ አይተናል። እና ወንድም የተባለ ሁሉ እንግዲህ የእናት ልጅ ይሆናል ማለት አይደለም። በሌላ በኩል ሁለተኛው የጠቀስከው ጥቅስ ማቴዎስ ወንጌል ምዕራፍ 13 ቁጥር 53 ላይ ያለው ነው። እሱም ኢየሱስም እነዚህን ምሳሌዎች ከጨረሰ በኋላ ከዚያ ሄደ፣ ወደ ገዛ አገሩም መጥቶ እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር። እንዲህም አሉ፣ ይህን ጥበብና ተአምራት ይህ ከወዴት አገኘው? እነዚህ ሰዎች ተቃዋሚዎች ናቸው፣ ወይም ደግሞ የሚናገሩት በትክክል ውስጡን ያለማወቅ ንግግር ነው። ስለ ጌታ ሁኔታ በትክክል የሚያውቁ አይደሉም። አለማወቃቸውም የሚናገረው እንደሚከተለው ነው። ይህን ጥበብና ተአምራት ይህ ከወዴት አገኘው ካሉ በኋላ ይህ የጸራቢ ልጅ አይደለምን አሉ። ጸራቢ የሚለው አሁን ዮሴፍን ነው። የዮሴፍ ልጅ አይደለምን ማለት ነው እንዴ? የዮሴፍ ልጅ አይደለም። ነገር ግን እነሱ የዮሴፍ ልጅ ነው አሉ። ከዚህ ጀምረው ነው መሳሳት የጀመሩ። የጸራቢው ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ከወዴት አገኘው? ተሰናከሉበትም። ኢየሱስ ግን ነቢይ ከገዛ አገሩና ከገዛ ቤቱ በቀር ሳይከበር አይቀርም አላቸው። ባለማመናቸውም ምክንያት በዚያ ብዙ ተአምራት አላደረገም። ዋናው ትልቁ ነገር ይህም በማለታቸው ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ከወዴት አገኘው በማለታቸው ተሰናከሉ ነው የሚለው። ተሰናከሉበት ነው የሚለው እና አላዋቂዎች በግምት የተናገሩትን ነገር ወይም ደግሞ የእህት ልጅ፣ የአጎት ልጅ፣ የአክስት ልጅ በአንድ ቤተሰብ ሆነው ሲያድጉ ወንድማማች እህታማች እንደሚባሉ የታወቀ ነው። ለምሳሌ በኦሪት ዘፍጥረት ምዕራፍ 14 ቁጥር 16 ላይ ስናይ ሎጥ የአብርሃም የወንድም ልጅ ነው፣ ግን ሎጥን የአብርሃም ወንድም ይለዋል። እንደዚህ በመጽሐፍ ቅዱስ ብዙዎች አሉ። የወንድም ልጅ ወንድም ሲባል፣ የአጎት ልጅ ወንድም ሲባል፣ የአክስት ልጅ ወንድም ሲባል፣ ጌታም ሐዋርያትን በሙሉ ወንድሞቼ ይላቸዋል። በሌላ በኩል ጌታ ዳግም ሲመጣ እንኳን በማቴዎስ ወንጌል ምዕራፍ 25 ላይ እንደምናየው በቀኙ የሚቆሙትን ቡሩካኑን ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልብሳችሁኛል፣ በአጠቃላይ ተቸግሬ ረድታችሁኛል፣ ስለዚህ የዘላለሙን የአባቴን መንግሥት ውረሱ ይላል እና መቼ ተርበ መቼ መጥተህ አይተንህ እንዲያው ብትወደን ነው እንጂ ይላሉ እነዚያ ሰዎች፣ እነዚያ ቅዱሳን። ነገር ግን የጌታ መልስ ምንድን ነው? ከታናናሾች ለአንዱ ያደረጋችሁት ለእኔ ነው ነው የሚለው። ከታናናሾች፣ ታናሾች የተባሉ ደግሞ በብዛት ሆምሎሶች ናቸው። ምንም ረዳት የሌላቸው፣ የተናቁ፣ የተጣሉ ታናሽ የተባሉ እነሱን የረዳ እኔን ረዳ ማለት ነው። እንዳነሱን በሙሉ ወንድሞቼ ነው። የዓለምን ድሆች እንዳለ የዓለምን ሆምለሶች እንዳለ ወንድሞቼ ነው የሚላቸው እና ይህን ሁሉ እመቤታችን ወለደች ማለት ነው። ሐዋርያትንም ወንድሞቼ ይላቸዋል እና ሐዋርያትንም ወለደች ማለት ነው። እና የሆነ ሆኖ እነ ያዕቆብ እነ ዮሳ የሌላ ማርያም ልጆች ናቸው ወንጌሉ እንደሚነግረን።
እንግዲህ እቺ ማርያም የእመቤታችን አክስት ናት ነው የሚባለው። የሆነ ሆኖ የጌታ እነዚህ እነ ያዕቆብ እነ ዮሳ እነ ይሁዳ እነዚህ የጌታ ቅርብ ወገኖቹ ዘመዶቹ አብረውት ያደጉ አብሯቸው ያደገ ወንድማማች እህታማች እየተባሉ የኖሩ ናቸው ለአካባቢው ሕዝብ። እና ምንድነው የሚለው ጌታ በተሰቀለ ጊዜ የማርቆስ ወንጌል ምዕራፍ 15 ቁጥር 40 ላይ ያለው የእግዚአብሔር ቃል እንደዚህ ይላል። ሴቶችም ደግሞ በሩቅ ሆነው ይመለከቱ ነበር። ከእነርሱም በገሊላ ሳለ ይከተሉትና ያገለግሉት የነበሩ መግደላዊት ማርያም፣ የታናሹ ያዕቆብና የዮሳ እናት ማርያም ይላል። እንግዲህ እዚህ ማቴዎስ 13:53 ላይ እንግዲህ ወንድሞቹስ እነ ያዕቆብ እነ ዮሳ እነ ይሁዳ እህቶቹስ የምናውቃቸው አይደሉንም ነው አይደል ያሉ። እነዚህ እነ ያዕቆብ እነ ዮሳ እነ ሰሎሜ የሌላ ማርያም ልጆች እንጂ የእሷ እንዳልሆኑ ነው የሚናገረው። ምክንያቱም በመጽሐፍ ቅዱስ ውስጥ የሙሴ እህት ማርያም ከሆነች የሙሴ እህት ነው የሚለው። የአልዓዛር እህት ከሆነች የአልዓዛር እህት የማርታ እህት ማርያም ነው የሚለው። የማርቆስ እናት ከሆነች የማርቆስ እናት ማርያም፣ መግደላዊት ከሆነች መግደላዊት ማርያም፣ እመቤታችን ከሆነች ደግሞ የጌታ እናት የኢየሱስ እናት ነው የሚለው። ስለዚህ አሁን እዚህ ላይ እነዚህ ልጆች ማለት እነዚህ ሰዎች የሌላ እናት ልጆች ለመሆናቸው ዋናው መግደላዊት ማርያም ይልና የታናሹ ያዕቆብና የዮሳም እናት ማርያም። እንግዲህ ብዙ ማርያሞች አሉ ተባባናል። አሁን ይቺ ማርያም በዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ የቀለዮጳ ሚስት ማርያም የምትባለዋ ናት ነው። ምክንያቱም የእመቤታችን ልጆች ቢሆኑ ኖሮ ከእመቤታችን ልክ የጌታ እናት እንደሚለው የኢየሱስ እናት እንደሚለው በምንም አይነት እሷ የጌታን አትለቅም እና ስለዚህ እነዚህ ሰዎች የሌላ ማርያም ልጆች ናቸው ነው። ሌላው ደግሞ ያዕቆብ ራሱ መልእክቱን ሲጽፍ የእግዚአብሔርና የኢየሱስ ክርስቶስ ባሪያ ብሎ ነው የሚጀምረው መልእክቱን። ይሄ ያዕቆብ የጌታ ወንድም ያዕቆብ ማለት ይችል ነበር። ያ ይሁዳ ደግሞ አሁንም እነሱ የጠቀሱት እንግዲህ የነ ያዕቆብ የነ ዮሳ የነ ይሁዳ እናት አይደለም ብለው የነበረው። ይሁዳ ደግሞ መልእክቱን ሲጽፍ የጌታ የኢየሱስ ክርስቶስ ባሪያ የያዕቆብ ወንድም ይሁዳ ብሎ ነው የሚጀምረው። የጌታ የኢየሱስ ክርስቶስ ባሪያ የያዕቆብ ወንድም እኔ ይሁዳ ብሎ ነው ራሱን የሚያስተዋውቀው ሲጽፍ እና ስለዚህ ወንድም ቢሆን ኖሮ የጌታ ወንድም ለምን አይልም? እኔ የጌታ ወንድም። ስለዚህ የሆነ ሆኖ እነዚህ እነ ያዕቆብ እነ ዮሳ የተባሉ በማቴዎስ ወንጌል ምዕራፍ 13 ላይ እነ ይሁዳ ምን የተባሉት እነሱ አብሮ አደጎች ቤተሰቦች ቤተ ዘመዶች እንጂ እመቤታችን የወለደቻቸው አይደሉም። አሁን በጣም በሚገርም ሁኔታ እንደዚህ ሲባል ደግሞ አሁን ቅድም የጠቀስከው ማቴዎስ 1:25 ላይ የበኩር ልጇን እስክትወልድ ድረስ አላወቃትም። እስክትወልድ ድረስ በኩር ካለ ተከታይ አለ ማለት ነው። እንግዲህ የእናትን ማህፀን የሚከፍት ሁሉ ተከታይ ቢኖረውም ባይኖርም የመጀመሪያው በኩር ነው የሚባለው። ይሄ የታወቀ ነው፣ በመጽሐፍ ቅዱስም የታወቀ ነው፣ በዓለም ቋንቋም የታወቀ ነው። የበኩር ልጇ ነው የሚባለው። ተከታይ መኖር አለመኖር ሌላ ነገር ነው። የመጀመሪያ ልጅ ምንጊዜም የበኩር ልጅ ነው የሚባል። ለምሳሌ ወደ ዕብራውያን ምዕራፍ 1 ላይ ስንመለከት መቼስ ኢየሱስ ክርስቶስ የእመቤታችን ብቻ ሳይሆን ልጅነቱ የአብም ነው አይደለ? ቅድመ ዓለም ከአብ ከባህሪው የተወለደ በኋላም ደግሞ ከእመቤታችን ያላባት በድንቅ ስራው በተአምር
የተወለደ ነው። ስለዚህ ልደቱ 2 ነው እና አሁን አብ ሌላ ልጅ የለውም፣ ሌላ የባህርይ ልጅ የለውም። የባህርይ ልጁ እሱ ብቻ ነው። መላእክት ልጆቹ ይባላሉ ለእግዚአብሔር ለአብ፣ ሁላችንም ልጆቹ እንባላለን። ግን የባህርይ ልጅ ግን የባህርይ ልጁ በአምላክነት በስልጣን በፈጣሪነት የሚተካከለው የባህርይ ልጁ እሱ ግን አንድ ብቻ ነው። ተቀዳሚ ተከታይ የለውም። ግን የአብ የበኩር ልጅ ነው። ወልድ የአብ የበኩር ልጅ ነው። ምክንያቱም የመጀመሪያ ነው። ስለዚህ በኩር ስላለ በግድ ተከታይ አለ። በግድ ተከታይ መኖር አለበት፣ አያሰኝም ለማለት ነው። አሁን እንግዲህ ሌላው እስከ የሚለው እንግዲህ የበኩር ልጇን እስክትወልድ ካለ ከወለደች በኋላ ወልዳለች ማለት ነው። እንግዲህ እስክትወልድ የበኩር ልጇን እስክትወልድ ድረስ አላወቃትም። ይሄ እስከ ደግሞ ፍጻሜ የሌለው እስከ ይባላል በመጽሐፍ ቅዱስ። ፍጻሜ የሌለው እስከ ለምሳሌ በሁለተኛ ሳሙኤል ምዕራፍ 6 ውስጥ እንደምናየው በታቦተ ጽዮን ፊት ለእግዚአብሔር ክብር ዳዊት ራቁቱን ሆኖ በዘፈነ ጊዜ ሚስቱ ሜልኮል ንቀዋለች፣ በመጥፎ ቃል ተናግረዋለች። እና ያን ጊዜ ነው የሚለው እግዚአብሔር ስላዘነ እስክትሞት ድረስ ልጅ አልወለደችም። ከሞተች በኋላ ወለደች። ይሄ ፍጻሜ የሌለው እስከ ይባላል። እስክትሞት ድረስ አልወለደችም፣ ከሞተችም በኋላ አትወልድም። ዮሴፍም የበኩር ልጇን እስክትወልድ ድረስ አላወቃትም፣ ከወለደች በኋላም አያውቃትም። ሌላው በማቴዎስ ወንጌል ምዕራፍ 28 ቁጥር መጨረሻ ላይ ምንድነው የሚለው? ሂዱና ይህን የመንግስት ወንጌል እያስተማራችሁ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ አሕዛብን ሰዎችን ሁሉ ደቀ መዛሙርት አድርጓቸው አለ። ደቀ መዛሙርት አድርጓቸው ይልና እስከ ዓለም ፍጻሜ ከእናንተ ጋር ነኝ ይላል። ሐዋርያቱን እስከ ዓለም ፍጻሜ ከእናንተ ጋር ነኝ። እሺ ከዓለም ፍጻሜ በኋላስ ከሐዋርያት ጋር አይኖርም ማለት ነው? እስከ ዓለም ፍጻሜ ከሐዋርያት ጋር ነው። ከዓለም ፍጻሜም በኋላ ያው አብሮ ነው። ከነሱ የሚለይበት የለም። ለዘላለም አድሮባቸው ነው የሚኖረው፣ አብሮ ነው የሚኖረው። እና የሆነ ሆኖ እንደዚህ አይነት እስከዎች ፍጻሜ የሌለው እስከ ይባላል። እና በሌላ በኩል ሄሮድስ ጌታን ሊገድለው ይፈልግ ነበር። የማቴዎስ ወንጌል ምዕራፍ 2 ላይ እንደምናየው እና የእግዚአብሔር መልአክ ምንድን ነው ያለው? ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ ነው ያለው። ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ። ከወለደች በኋላ ቢያውቃት ኖሮ ዮሴፍ ቋንቋው ምንድን ነበር የሚሆነው? ሕፃኑንና ሚስትህን ይዘህ ወደ ግብፅ ሽሽ ነው። ሌላው 3 ዓመት ከ6 ወር በግብፅ በስደት ከኖሩ በኋላ ሄሮድስና ባለስልጣኖች ሲሞቱ የሕፃኑን ነፍስ የሚፈልጉት ሄሮድስም ሌሎችም ሞተዋልና አለ፣ ወይም እሱ ሞተዋልና ንጉሱ ሕፃኑንና እናቱን ይዘህ ወደ አገሩ ተመለስ ነው ያለው። ወደ ናዝሬት ተመለሳል። ሕፃኑንና እናቱን እንዴ የበኩር ልጇን እስክትወልድ ድረስ ቢያውቃት ኖሮ ሕፃኑንና ሚስትህን እንዲያውም በጣም የሚገርመው ጌታን እስክትወልድ ድረስ እጮኛ እያለ ነበር የሚናገረው። ለምን? እጮኛ ሳይኖራት ጸንሳ ብትገኝ በጣም ከባድ ነው ነገሩ። የቀለለው እጮኛ ተብሎ ዮሴፍ እንዲጠብቃት ስለተመደበ ነው። እና ከዚያ በኋላ ከወለደች በኋላ እጮኛ የሚለው ጠፋና ወደ ግብፅ ሸሽ ሲለው መጀመሪያ ሕፃኑንና እጮኛህን እንኳን አላለም አይደለም። ወይም ደግሞ ሕፃኑንና ሚስትህን አላለም። ሕፃኑንና እናቱን፣ ሲመለስም ደግሞ ሕፃኑንና እናቱን።
እና ነቢያትስ ምን ብለው ነበር? ምን ተናግረው ነበር? ለምሳሌ ነቢዩ ሕዝቅኤል የኃያላን ኃያል እግዚአብሔር በተዘጋ ቤተ መቅደስ ገባ። ወህትሰ ርኢኮ ወህተ በምስራቅ ህቱም በአብይ መንክር ማይተም አልቦ ዘቦአ ዘእንበለ እግዚአ ኃያላን ቦአ ውስቴታ ወወፃ። የኃያላን ኃያል ገብቷል ወጥቷል። የኃያላን ኃያል ገብቶ ስለወጣበት ያ መቅደስ ለዘላለም ተዘግቶ ይኖራል ነው የሚለው። በብሉይ ኪዳንም በአዲስ ኪዳንም ለዘላለም ተዘግቶ የሚኖር ቤተ መቅደስ የለም። በአዲስ ኪዳን እውነተኛዋ የመጀመሪያዋ ቤተ መቅደስ ወላዲተ አምላክ ድንግል ማርያም ናት። ምንም ሁላችንም መቅደሶች ብንሆንም ወላዲተ አምላክ የመጀመሪያዋ መቅደስ ናት። ስለዚህ መቅደስ በተባለች በሷ ድንግልናዋ ሳይነካ፣ ምክንያቱም ድንግል ማርያም ከመጽነሷ በፊት በጸነሰች ጊዜ ከጸነሰች በኋላ ድንግል ናት። ከመውለዷ በፊት በወለደች ጊዜ ከወለደች በኋላ ድንግል ናት። አሁን ሰዎች የተቸገሩት እንዴት ድንግልናዋ እንዳለ በማህፀኗ እንዴት ሰው ሊሆን ይችላል ነው። ተአምር እኮ ነው። ያለ ወንድ ዘር እኮ ነው መጀመሪያው። ይሄ እኮ ተአምር ነው። የሚሳነው ነገር የለም ሲላት እኮ ነው ቅዱስ ገብርኤል እሷም እንደዚህ እስከሆነ እንዳልከ ይሁንልኝ አለችው። ሌላው ደግሞ አሁን በተዘጋ መስኮት በምስራቅ የጧት የፀሐይ ብርሃን ዳለ ቢገባ ወደ ቤት መስኮቱን ሰብሮት አይደለም የሚገባው። ስለዚህ ከብርሃን የረቀቀ ብርሃን ኢየሱስ ክርስቶስ ወደ ድንግል ማርያም ማኅፀን በገባም ጊዜ ድንግልናዋ እንዳለ ነው። ሲወጣ ደግሞ ምንድነው የሚለው? እሺ ሲገባ ረቂቅ ስለሆነ ነው። ሲወጣ ግን ግዙፉን ስለተዋሃደ ከግዙፉ አካል ጋር ስለተዋሃደ እንዴት ግዙፉ አካል ድንግልናዋ እንዳለ እንዴት ሊወጣ ሊወለድ ይችላል ነው እንዴ? ጌታ ሐዋርያት በነበሩበት ቤቱ ዝግ ነው አይደል እንዴ? አምላክም ሰውም ነው በተዋሃዱ። አምላክም ሰውም ነው። ሰው ብቻ ቢሆን ኖሮ መግባት አይችልም። አምላክም ስለሆነ ኢየሱስ ክርስቶስ ከሞት ከተነሳ በኋላ በተዘጋ ቤት ገብቶ ሰላም ለእናንተ ይሆን አላቸው። ደጋግሞ ነው የገባው በተዘጋ ቤት። በተዘጋ ቤት ዝም ብሎ ሳይከፍት መስኮት አልተከፈተ፣ በር አልተከፈተ። እንዴት ገባ? አምላክ ነው፣ የሚሳነው ነገር የለም። ሰው ብቻ ቢሆን አዎ፣ ግን አምላክም ነው። በሌላ በኩልስ ከሞት ሲነሳ የጎልጎታ መቃብር አልተከፈተም። መቃብሩ የተከፈተው ለቅዱሳት አንስት ሲባል መላእክት ከፈቱት። ባዶ መሆኑን እንዲያዩ መነሳቱን እንዲያዩ እንጂ እሱ ሲነሳ መቃብሩ እንደታተመ ነው። መቃብሩ እንደተዘጋ እንዴት ተነሳ? ሰው ብቻ ቢሆን ሊነሳ አይችልም። አምላክም ስለሆነ የሚሳነው ነገር የለም። ተነሳ። መቃብሩ እንደታተመ እንደተዘጋ። የድንግል ማርያም ድንግልና እንዳለ ተወለደ ቢባል ምንድነው ድንቁ? እና የማቴዎስ ወንጌል ምዕራፍ 53 ይሄ የጸራቢው ልጅ አይደለምን? እናቱስ ማርያም፣ ወንድሞቹስ እነ ያዕቆብ እነ ዮሳ እነ ይሁዳ እነዚህ እንደዚህ አይደሉምን እያሉ ዘርዝረዋል። አሁን እነዚህ ሰዎች በቀጥታ የጌታን ሁኔታ በትክክል የሚያውቁ አይደሉም። ቢያውቁ ኖሮ የጸራቢው ልጅ እንዴት ይላሉ እንዴ? አሁን የጸራቢው ልጅ የዮሴፍ ልጅ ነው ብለዋልና እንግዲህ የዮሴፍ ልጅ ነው እንበለው እንዴ? አዎ፣ በማሳደግ አባቱ ነው። በማሳደግ በኩል በሰውነቱ ግን በወላጅ አባትነት ወላጅ አባቱ አይደለም። ገና አባቱ አሉት። እንቀበል እንዴ? እውነት ነው ብለን የነሱን ምስክርነት እና በሌላ በኩል እነዚህ እና ያዕቆብ እና ዮሳ እና ይሁዳ የሌላ ማርያም ልጆች መሆናቸውን መጽሐፍ ቅዱስ ነግሮናል። እና ይልቅ ይሄን ትተን እንዲያው ስለመቤታችን በሰማን ጊዜ ቁጥር እንዲያው በሰማን ቁጥር ሊሰማን የሚችለው እንደ ቅዱስ ገብርኤል ከሴቶች ሁሉ ተለይታ የተባረከች እንደሆነች ጸጋን የተመላች እንደሆነች ዛሬም ደስ ይበልሽ ማለት እንደሚገባል ቅድስት ኤልሳቤጥ የሰላምታዋን ድምፅ በሰማች ጊዜ የጌታዬ እናት እኮ ነው ያለች። የጌታዬ እናት ማን ነገራት? እግዚአብሔር መንፈስ ቅዱስ ነው።
እንዴ የልጅ ልጇ እኮ አትሆንም። ኤልሳቤጥ እኮ 90 ዓመት በላይ ናት። የልጅ ልጇ እኮ አትሆንም። ነገር ግን የጌታዬ እናት ብላ አክብራ ነው። ምክንያቱም ድምፅሽን በሰማሁ ጊዜ የማህፀኔ ጽንስ የሆዴ ጽንስ በደስታ ዘለለ ነው። በደስታ ዘለለ ያለችው የጌታዬ እናት ትውልድ ሁሉ እንግዲህ ብፅዕት እንደሚሏት የተናገረች ብፅዕት እንደምትባል ኤልሳቤጥም ተናግራለች። እሷም ራሷ በመንፈስ ቅዱስ ተሞልታ ወላዲተ አምላክ ድንግል ማርያም ትውልድ ሁሉ ብፅዕት እንደሚሏት ነው እንጂ መንፈስ ቅዱስ ያናገራት ትውልድ ሁሉ እንዲያው ዳቦ በቀደደ በጎረሰ አፉ ሌሎች ልጆች ወልዳለች፣ ሞታለች፣ አታማልድም፣ እንዲህ ናት። በጣም የሚገርም ነገር ነው። ወጣ ወጣ በሉ ልጸልይላችሁ ላማልዳችሁ እያለ አንድ ሰው ማርያም አታማልድም። ይሄ በጣም የሚገርም ነው። ደግሞ ሙታለች፣ ከሞቱ በኋላ ሌሎችም አያማልዱም። ሙታን ማለትስ እኛ በፍቅር የማንኖረው በስም ብቻ የምንኖረው እንዴ? ዮሐንስ እኮ በመልእክቱ ነገረን እኮ እኛ ወንድሞችን ስለምንወድ አለ ከሞት ወደ ሕይወት እንደተሻገርን እናውቃለን አለ እናምናለን አለ። አሁን ነገር ግን ወንድሙን የማይወድ በሞት ይኖራል፣ ሞት ተሸክሞ ይኖራል ነው የሚለው። ዛሬ እንዋደዳለን የእርስ በርሳችን ስለተዋደድን ነው እንደዚህ ፍርክስክሳችን የወጣው እንደ ዳቦ የተቆራረስ ነው። በኢትዮጵያ ምድር ስንት አይነት ዲኖሚኔሽን ስንት አይነት የቤተክርስቲያን አይነት ነው። አንዱ ሌላውን ሲተች፣ አንዱ ሌላውን ሲከስ፣ አንዱ ሌላውን ሲወነጅል፣ አንዱ ሌላውን ከሱ በታች አድርጎ ሲያይ፣ ይሄን ነው እንዴ ለማድረግ አምላክ ሰው ሆኖ የሞተልን? የክርስቲያኖች መታወቂያችን እኮ ፍቅር ነው የነበረው። እንዴ የምትወዱኝ ከሆነ ትእዛዜን ጠብቁ ነው። ትእዛዜም አንዲት ናት። እኔ እስከ ሞት ድረስ እንደወደድኳችሁ እርስ በርሳችሁ ተዋደዱ ነው። የኔ ልጆች መሆናችሁ የሚታወቀው በፍቅራቸው ነው የሚለው የኛ ጌታ። ስለዚህ አሁን በእውነት ሙታን ማለት እኛ ነበርን፣ ልናማልድ የማንችል ዛሬ በዚህ ዘመን ያለን አስተማሪዎች ነን የምንል ምንም አብዛኞቻችን ተለያይተን ስንነቃቀፍ አንዳችን ስናሳንስ ስናዋርድ ስለምንሆን ሙታን ማለት እኛ ነን እንጂ ወላዲተ አምላክ እንዴት ሞታለች እንዴ? ለአብርሃም ይስሐቅ ያዕቆብን እንኳን ጌታ እኮ እግዚአብሔር እኔ የአብርሃም ይስሐቅ ያዕቆብ የሕያዋን አምላክ ነኝ እንጂ የሙታን አምላክ አይደለሁም ነው እኮ የሚለው። እንዴ በእኔ የሚያምን ቢሞት እንኳ ሕያው ነው እያለ ቅዱስ ጳውሎስ ልኖር ከክርስቶስ ጋር ልኖር እናፍቃለሁ እያለ በራእየ ዮሐንስ በሥጋ የሞቱ በአካለ ነፍስ ያሉ ከቅዱሳን መላእክት ጋር ሆነው በቀንም በሌሊት ቅዱስ ቅዱስ እያሉ እንደሚያመሰግኑ ምስጋናው ምግብ ሆኗቸው እንደሚኖሩ እየተናገረ እንዴ ደማችን የምትበቀለው እስከ መቼ ድረስ ነው? በምድር ላይ በግፈኞች ላይ የማትበቀለው እኛ በቀልን ላንተ ትተን አጸፋ መመለስ ስንችል እንዲሁ ላንተ ትተን ያለፍነው መቼ ነው? በደማችን የማትበቀለው መቼ ነው እያሉ አቤት እያሉ እንኳንና እነሱ ያ ዝም ብሎ ሉቃስ 19 ላይ የምናየው እግዚአብሔርን የማያውቅ እግዚአብሔርን የማይፈራ እምነት ያልነበረው ሰው እሱ እንኳን በሞተና ወደ ሲኦል በገባ ጊዜ ከቤቱ ዕጣቢ ይደፋበት የነበረ የዚህ ሀብታም ቁስሎች ነዌ ይባላል የሱ ውሾች ቁስሉን ሲልሱት የነበረ ያማኝ ነው የነበረ። መከራውን ሁሉ በምስጋና ሲቀበል እግዚአብሔርን ሲያመሰግን የኖረ ነበረ። አልዓዛር ሞተ። ነፍሱን መላእክት ወስደው በአብርሃም እቅፍ አስቀመጡ። አሁን በሲኦል ያለ ነዌ አሻግሮ አየው ነው የሚል። ይሄኛል ሊያስተምረን ነው ጌታ ይሄን ያደረገው። አብርሃም አባት ሆይ ማረኝ ነው ያለ። እግዚአብሔር ማረኝ እንኳን አይደለም ያለ። አብርሃም አባት ሆይ ማረኝ፣ እባክህ ስቃዩ በዛብኝ፣ አብሮ ያለው አልዓዛር ያውቀኛል፣ እንደው ትንሽ እንደው በሆነ ጠብታ እንዲያሳርፈኝ ላክልኝ። አብርሃም ደግሞ የለም አንተም በምድር ላይ ሳለህ የወደድከውን እሱም የወደደውን ሁላችሁም የተመኛችሁትን አግኝታችኋል፣ እንደ እምነታችሁ እንደ ፍላጎታችሁ። ከዚህም ሁሉ ጋር እኛ ወደ እናንተ እንዳንመጣ እናንተም ወደ እኛ እንዳትመጡ በመካከላችን ታላቅ ገደል አለ ሲለው ምን ያለ ነው? እንግዲያስ አብርሃም አባት ሆይ
እንደኔ ስቃይ ውስጥ እንዳይገቡ 5 ወንድሞች አሉኝ በአባቴ ቤት አለ። 5 ወንድሞች አሉኝ። አልዓዛር ሄዶ ይስበክላቸው ባክህ። አይ ሙሴና ነቢያት አሏቸው። አይ ከሞት ተነስቶ ቢሄድ እንደው ይሻላል። እንደው ሙሴና ነቢያት እዚያ የተኩላቸውን ሰምተው ካላመኑ አሁንም አልዓዛር ከሞት ተነስቶ ቢሄድ ሌላ መላንም ይፈጥሩ። እንዳሁን ሳይንቲስቶች ማለት ነው። አንዳንድ ሳይንቲስቶች አሁን አንድ ታምር ቢያዩ ምንድነው ይሄ ነገር መመራመር አለብን ነው እንጂ ቶሎ ማመን አይችሉም። ስለዚህ ያ እንኳን እንደው ያ ለሰው ራርቶ ማያውቀው ነው እንኳን በዚያ በአካለ ነፍስ ሆኖ በአባቱ ቤት ለነበሩ 5 ወንድሞቹ ሲያስብ ሁሉን ልጆቹ አርጋ የምታመን ርህርህት እንኳን ለሰው ልጅ ለማንም ፍጥረት የምታስብ የምታዝን ርህርህት እናታችን ወላዲተ አምላክ ድንግል ማርያም እኛን አታውቀንም? የእሷ ጸሎት ለእኛ ማይረዳም ማለት ሞኝነት ነው። እሷ ሞታለች፣ ያልሞትኩ እኔ ነኝ፣ የኔን ምልጃ ጸሎት ስሙ፣ እሷን አትስሙ። ይሄ የሚያዋጣ አይመስለኝም፣ ጥሩ አይደለም። የሆነ ሆኖ እኛ አሁን ዋናው ነገር የትምህርታችን ርዕስ እመቤታችን ከመጽነሷ በፊት፣ በጸነሰች ጊዜ፣ ከጸነሰች በኋላ፣ ከመውለዷ በፊት፣ በወለደች ጊዜ፣ ከወለደች በኋላ ለዘላለም ድንግል ናት። ያ ቤተ መቅደስ ጌታ ገብቶበታል ወጥቶበታልና ለዘላለም ተዘግቶ ይኖራል የተባለው እሷ ናት። ሁላችን ቤተ መቅደስ ብንባልም እሷ ናት። ይሄን አምነን ብንጓዝ ነው የሚሻለን። ምክንያቱም ከወለደች በኋላ ወልዳለች ብላችሁ ካስተማራችሁ ትጸድቃላችሁ ተብሏል እንዴ? እንኳን ሌላ ስላልተጻፈ ነው እንጂ ከወለደች በኋላ ብትወልድስ ኖሮ ትዳር ነውር ነው እንዴ? መውለድ ውርደት ነው እንዴ? እንዴ እግዚአብሔር እኮ ሴትና ወንድ አድርጎ ፈጥሮ የመጀመሪያ ከቃሉ በረከት የወጣው እኮ ጋብቻ ላይ ነው፣ ትዳር ላይ ነው፣ ቃል ኪዳን ላይ ነው። እንዴ መውለድ እኮ መባረክ ነው። አብርሃም እኮ የልጆች አባት ነው፣ በገነትም የጽድቅ አባት ነው። መውለድ ክብርን ይቀንሳል እንዴ? ነገር ግን ለእያንዳንዱ ስጦታ አለው። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 7 ላይ እንደተናገረ እያንዳንዱ ስጦታ አለው። አንዳንዱ እንደ እመቤታችን ወንጌልን ተሸክሞ እስከ መጨረሻው። አረጋዊ ስምዖን የሉቃስ ወንጌል ላይ ምንድነው ያለው? በታቀፈው ጊዜ በሕፃንነቱ ጌታን አረጋዊ ስምዖን ስለ ጌታም ትንቢት ተናገረ፣ ስለ እስራኤልም ተናገረ፣ ስለ ሁሉም ተናገረና መንፈስ ቅዱስን ተሞልቶ ስለ እመቤታችን ሲናገር ግን አንቺ ግን በነፍስሽ ሰይፍ ያልፋል ነው ያላት። በዚህ ዓለም በኖረችበት ዘመን ሁሉ የገጠማት ነገር ቢኖር መከራ ነው፣ ፈተና ነው፣ መስቀል ነው። መስቀሉን ተሸክመው እስከ መጨረሻው ከተከተሉት እሷው ናት። ደግሞ በመስቀል ስር እንኳን የቀሩ ዮሐንስ ወንጌላዊና እሷ ብቻ ናቸው። ሌሎች ሸሽተዋል። እናቴን አደራ ብሎ ነው የሰጠ ለዮሐንስ። እናትህ ነዋት አደራ ነው የሰጠ። እንዴ ታዲያ ልጆች ካሏት ትዳር ቤት ካላት ቤቷ አድርስልኝ፣ ለወንድሞቼ ለእህቶቼ አስረክብልኝ ይለው ነበር እንጂ አደራ ይለዋል እንዴ? እሱስ የሰው እናት ይዞ ወደ ቤቱ ይሄዳል እንዴ? ከዛን ሰዓት ጀምሮ ዮሐንስ ይዟት ሄደን የሚለው ወደ ቤቱ። ስለዚህ እኛ የጌታን ከወለደች በኋላ ዮሴፍ አውቋት ወይም ደግሞ እንት ብሎ እገሊትን ወለደች ቢል እኛ ምን ቸገረን? የእግዚአብሔር ፈቃዱ ከሆነ ግን አልሆነም ነው። ደሞም እንደው ስታዩት በሰውኛውም አሁን በአገራችን የአፄ ኃይለ ሥላሴ ዙፋን አለ፣ ቅድስት ሥላሴ ያስቀድሱበት የነበረው የእቴጌይቱም አለ፣ እስጢፋኖስም አለ። ማንም ኢትዮጵያዊ እዚያ ዙፋን ላይ አልተቀመጠም እስካሁን ድረስ። ምክንያቱም ኢትዮጵያውያን ስርዓት ያላቸው ናቸው፣ ባለየዎች አይደሉም እንጂ ሄደው ጉብ ይሉበት ነበረ ቢፈልጉ ባለስልጣኖች። ምክንያቱም የባለስልጣኖች ወንበር የተከበረ ነው። ስለዚህ ያ እንግዲያ መቼስ ንጉሱን ወጣቱም መሪዎችም ተቃውመው ነው እንግዲህ ያሰናበቷቸው መንግስታቸውን የሚገለ ግን ተቀምጠውበት የነበረውን ዙፋን አልነኩም። እንዴ
ጌታ በነበረበት ዙፋን ላይ ማንስ ነው የሚቀመጠው? አስቡት እስኪ። እንደ እመቤታችን እኮ ኪሩቤል ናት እኮ። ከኪሩቤል በላይ ኪሩቤል ዙፋኑን ነው ተሸክመው የሚኖሩ። እሷ እኮ ራሱን ነው የተሸከመችው። ይእቲ ተአቢ እምኪሩቤል ይልቅ በእውነቱ አንቲ ውእቱ መሶበ ወርቅ፣ አንቲ ውእቱ መሶበ ወርቅ እንተ ውስቴታ መናህቡ። ከሰማይ የወረደ ዮሐንስ 6 ላይ ከሰማይ የወረደ ህብስት ከሰማይ የወረደው መና እኔ ነኝ አለ። ከሰማይ የወረደ እንጀራ ህብስቱ እኔ ነኝ አለ። እሱ ይሄን ካለ በእሷ ውስጥ ነው እሱ የተገኘ። አባቶቻችን መሶበ ወርቅ አሏት። አንቲ ውእቱ ማዕጠንት እንተ ጾርየፈ እሳት። እናንተ ያን እሳቱን የተሸከመ ማዕጠንት አንቺ ነሽ። እሳቱ ኢየሱስ ክርስቶስ እና ይልቅስ አባቶቻችን በማንና በምን እንመስልሻለን እያሉ በልዩ ልዩ ምሳሌ እንደመሰሏት እየመሰል ብጽይት አንቲ እያልን አንቺ የእናትነት ምስጋና፣ የእናትነት ዝማሬ፣ የእናትነት ክብር እያቀረብን ብንኖር እንዲያውም እኮ እመቤታችን እንኳን ለመተቸት እኮ ለማመስገንም መንፈስ ቅዱስ እንደ ኤልሳቤጥ ካልፈቀደልን አንችልም። እንደ ቅዱስ ገብርኤል እግዚአብሔር ካልፈቀደልን አንችልም። እና በእውነቱ እመቤታችን ጌታን ከወለደች በኋላ ሌሎች ልጆችን ወልዳለች ከዮሴፍ ማለት በጣም ከባድ ነው። ዮሴፍ እኮ ይልቅስ የበኩር ልጇን እስክትወልድ ድረስ አላወቃትም የሚለውን በጤናማ ትርጉም እንተርጉም ካል እስከዚያ ድረስ ሰው ነውና ይጠራጠር ነበር። መልአኩ ቢነግረውም ሰው ነውና ይጠራጠር ነበር። በወለደች ጊዜ ግን የሰማይ መላእክት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብለው ሲያዜሙ አየ። መላእክት በክንፋቸው የመብራት ባውዛ እያበሩ አምጥተው በዙሪያው የነበሩ እረኞችን አምጥተው እንዲሰግዱ አደረጉ። ቅዱሳን መላእክት ያን አየ። ሰብአ ሰገል መጥተው ወድቀው ሲሰግዱ አየ። ሳጥኖቻቸውን ከፈቱ። ወርቅ፣ ዕጣን፣ ከርቤ፣ ወርቅ ለንጉሠ ነገሥትነቱ፣ ዕጣኑን ለክህነቱ፣ ከርቤውን ደግሞ ለመራራ ሐሞቱ፣ በመራራ ሞቱ ስለሆነ ያዳነን ለዚያ ምሳሌ የሚሆነውን መጥተው ሲገብሩ አየ። ምን ያላየው ምስጢር አለ? ያን ሁሉ ሲያይ እውነትም ወላዲት አምላክ አወቃት ማለት ነው። ወላዲት አምላክ ለመሆኗ ከዚያ በኋላ ጥርጥርም ስላልነበረው ነው ወደ ግብፅ ሽሽ ሲባል ይዞ የሸሸው። እና ቢያድለን ይልቁንም የእናትነት እንዴ የኢትዮጵያ ኦርቶዶክስ ቤተክርስቲያን ድንግል ማርያምን በእውነቱ አመለከች የሚል ጽሑፍ አለ። የአምልኮ ስግደት ሰገዱ የሚል አለ። እግዚአብሔር መንፈስ ቅዱስ እኮ በውስጣችን ያለው እሱ እኮ ምን ይሰራል? በእመቤታችን ስዕል ፊት ለእመቤታችን ስንሰግድ የእናትነት ነው። እሱ ነው የሚነግረን በውስጥ የእናትነት ነው። ለሥላሴ ደግሞ የአምልኮ ነው። ለአብ ያምልኮ ነው። ለመንፈስ ቅዱስ ያምልኮ ነው። ለኢየሱስ ክርስቶስ ያምልኮ ነው። ለእግዚአብሔር ለፈጣሪ የምናቀርበው ያምልኮ ነው። ስግደቱም፣ ዝማሬው፣ ምስጋናው ሁሉም ነገር ያምልኮ ነው። ለእመቤታችን ደግሞ የእናትነት ነው። የእናትነት ምስጋና፣ የእናትነት ዝማሬ ሰው ለወላጅ እናቱ እንኳን ድርሰት ደርሶ ይዘፍን የለም ወይ? ብዙ ሰዎች ለእናታቸው መዝሙር ከሆነ መዝሙር መርጠው ለእናታቸው የእናቶች ቀን ደግሞ ዘፈንም ከሆነ በባህላቸው ዘፈኑን ለእናታቸው ዝማሬ እኮ ነው። ያ ግን እናታቸውን ከመውደድ የተነሳ እንጂ እያመለኩ አይደለም። ስለዚህ የእግዚአብሔር ቃል እንደሚለን ብንጓዝ ነው የሚሻለን። እመቤታችንን ደግሞ በእውነት ወላዲተ አምላክነቷን አምነን ብናከብራት እንከብራለን። እኛ ባናከብራት አንድ ጊዜ የከበረች እመቤት ናት፣ ወላዲተ አምላክ ተብላለች። አለቀ። የጌታዬ እናት የኢየሱስ እናት አለቀ እኮ። ቅዱስ ገብርኤል ጨርሶት፣ ቅዱስ ኤልሳቤጥ ጨርሰው፣ እሷም በመንፈስ ቅዱስ ተሞልታ ጨርሰውታል እኮ።
ማንም ሰው የእሷን ክብር መቀነስ አይችልም፣ መጨመርም አይችልም። አንድ ጊዜ የከበረች እመቤት ናት። በእናትነት እናመሰግናታለን። የእናትነት ስግደትም እንሰግድላታለን። እንዴ ሰዎች እኮ ለፓስተር ገሌም እኮ ሲሰግዱ አየን። ሌላ ሃይማኖት አባቶቻችን እኮ ጫማ ይስማሉ። ለእመቤታችን ባለችበት ትሁን። እኔ ግን ከፍቅር የተነሳ እንዴ ለሷ ስግደት ይገባሻል እናቴ እመቤቴ የእናትነት ስግደት ይገባሻል ብዬ በወድቅላት ምንድነው ችግሩ? ዋናው ነገር በውስጥ እያመለኳት ነው ወይ? ቅዱስ ሚካኤልን እያመለኩት ነው ወይ? ቅዱስ ገብርኤልን እያመለኩት ነው ወይ? ለቅዱሳኑ ያምልኮ ዝማሬ ነው ወይ? ያምልኮ ቅኔ ነው ወይ? ያምልኮ ስግደት ነው ወይ? ይሄ ክብር ያምልኮ ክብር ነው ወይ? አይደለም። ያን ማን ነው የሚነግረን? እግዚአብሔር መንፈስ ቅዱስ። ለምሳሌ መጽሐፍ ቅዱስ ለእግዚአብሔርና ለንጉሱ ሰገዱ ይላል። እስራኤልን እግዚአብሔር አለ፣ ንጉስ ዳዊት አለ። ለእግዚአብሔርና ለንጉሱ ሰገዱ ይላል። አሁን ይሄ በምንድን ነው የሚታወቀው? በውስጥ በሚነግረን በእግዚአብሔር መንፈስ። በውስጥ እግዚአብሔር መንፈስ ቅዱስ ምንድን ነው የሚሰራው? ይሄን እኮ ነው የሚያጣራው፣ ይሄን እኮ ነው የሚለየው። እግዚአብሔር መንፈስ ቅዱስ ክፉዎች መናፍስትን እንኳን እንድንለይ ኃይልን ሰጥቷል ለልጆቹ። በውስጣችን ያለው እግዚአብሔር መንፈስ ቅዱስ ነው። በምንዘምርበት ጊዜ ክብር በምናቀርብበት ጊዜ የፈጣሪ ከሆነ የፈጣሪነት፣ የእመቤታችን ከሆነ የእናትነት አምልከን አይደለም ማክበራችን ነው። እና በዚህ መልክ ብንጓዝ ነው የሚሻለን ለማለት ነው። ያስተማረን የመከረን እግዚአብሔር መንፈስ ቅዱስ ስሙ የተመሰገነ ይሁን። እኔ እንግዲህ ለዛሬው እዚህ ላይ ቢበቃን ጥሩ ነው። በሚቀጥለው የጥያቄና መልስ ፕሮግራም ደግሞ ያገናኘን እግዚአብሔር መንፈስ ቅዱስ ስሙ ለዘላለም የተመሰገነ ይሁን።